ዘመነ ካሴ ባውቄ አልፎ አልፎ በእጁ ከሚጽፈው መግለጫና በድምጹ ብቻ ከሚያስተላልፈው መልእክት ውጭ ከመገናኛ ብዙሃን ተሰውሯል። ለመጨረሻ ጊዜ በቪዲዮ የታየበት ቀን የ2017 የገና በዓል ነው። የዚያን ዕለት ዲያስፖራው በትግሉ ውስጥ እጁን እያስገባ መበጥበጡን እንዲተው ሲለምን ታይቷል። ቀጥሎ ደግሞ በምዕራባዊ የጎንደር አቅጣጫ ከቋራና አካባቢው አይፋኖ አመራሮች ጋር ለስብሰባ መቀመጡን ቤስታችን ከአካባቢ ምንጮቿ ሰምታ ነበር። ያም ስብሰባ ወር አልፎታል። እንዲሁ በስውር ተካሂዶ ተጠናቋል። ከስብሰባው አጀንዳዎች አንዱ የፋኖ ከኤርትራው የሻቢያ ቡድንና ከነ ደብረጽዮን ገብረ ሚካኤል ህወሓት ጋር ማጣመር የሚለው ነው። በቅርቡ ዘመነ ያለበት መጥፋቱን ተከትሎ ብዙ የጎጃም ሰዎች ኤርትራ እንደተሻገረ እየተናገሩ ነው። ይህንን በሚያረጋግጥ መልኩ የፋኖ ኃይሎች ስውር በሚባሉ የጎጃም አካባቢዎች ውስጥ የኮማንዶ ስልጠና ላይ ናቸው። ለዚህ ስልጠና የሚረዳቸውን ቁሳቁስ ዘመነ ኤርትራ ሆኖ እንደሚልክላቸው ይገመታል። የጎጃም ፋኖ ታጣቂዎች ከኤርትራ የሚላክላቸውን ተተኳሽና የስልጠና ግብዓት የተመለከተ የሚመስለውና ከዘመነ ተቃራኒ በሆነው አህፋድ ውስጥ የሚንቀሳቀሰው ደረጀ በላይ አንድ የሾለከ የስልክ ንግግሩ ይህንን ግምት ያጎለዋል። የዘመነ ተፎካካሪ ሆኖ በፋኖ ትግል ውስጥ የቀጠለው እስክንድር ነጋም ከሰሞኑ አፈትልኮ በወጣበት የስልክ ንግግሩ ላይ አንድ የስራ አስፈጻሚ ኮሚቴ አባሉን ከኢሳያስ አፈወርቂ ጋር እንዲገናኝ ሲነግረው ተደምጧል። በእንግሊዝኛ ተጽፏል ያለውን ደብዳቤ ለመልእክተኛው የሚያስረዳው እስክንድር ጀነራሉ የሚላቸውና ምናልባትም የኤርትራ ኤታ ማዦር ሹም ከኤርትራ ውጭ ቢሆኑም እስከሚመጡ እንዲጠብቃቸው አዞታል። በደብዳቤው ውስጥ የኮማንዶ ማሰልጠኛ ልመናና በአስመራ ጽህፈት ቤት እንድትከፍቱልኝ የሚል የእርዳታ ደብዳቤ ማቤቱታ እንዳለበት በዚያው የድምጽ ቅጅ ላይ ተይዟል። እስክንድር ወደ ኤርትራ የላከው ቡድን መሪ ሆነው ይህ ሰው ግን ከሉኩ አፈንግጦ በድንበር አካባቢ መታሰሩ ተሰምቷል። የእስክንድር ነጋው አፋህድ የጎንደር ክንፍ የሆነው ደረጀ በላይም አሞራ የተባለውን የኤርትራ የሰለላ ሰው ኦምሃጅር ላይ ሆኖ ተተኳሽ እንዲልክለት ሲለምነው በተጠለፈው ስልክ ውስጥ ይደመጣል። ነገር ግን ደረጀ በላይ የዘመነ ካሴን ያህል የተሳካለት አይመስልም። ዘመነ የፋኖነት ሀሁን በኤርትራው ሳህል በረሃ እንደመጀመሩ የአስመራው ቤተ መንግስት ወለል ብሎ ተከፍቶለታል። ዘመነ ካሴ ባውቄ በኢትዮጵያ ሰማይ ስር ሁሉም ህዝቦች እንደ ዜጋ በነጻነት በእኩልነት በመከባበር በፍትህ የሚኖርበት ዘመን እስኪመጣ የአማራ ህዝብ እንደ ሌሎቹ ወንድሞቹ አንገቱን ቀና አድርጎ በእኩልነት መኖር እስኪችል ድረስ ህዝብን ማደራጀት፣ ማንቃት፣ ማሰልጠን አስፈላጊም ሲሆን ማስታጠቅ የሚችል አደረጃጀት ያስፈልጋል ብሎ ከተነሳ ቆይቷል። ዘመነ ካሴ ጫካ ሆኖ ስለ አዲሱ ትውልድ ደጋግሞ የሚናገር ጎልማሳ ሆኖ እናየዋለን። እሱ እንደሚለው ከሆነማ የትግላቸው ዓላማ አዲሱን ትውልድ ባሮጌው ላይ ለመትከል እየተሰው ነው። ዘመነ ደጋግሞ ይህ ትውልድ አዲስ ቀመር ይፈልጋል። ያ አዲስ ቀመር ተምጦ መወለድ ካለበት አዲሱ ሜቶዶሎጂ አስተሳሰብን መሰረት ያደረገ፣ ዓላማን መሰረት ያደረገ፣ የአማራን ህዝብ መሰረት ያደረገ፣ ኢትዮጵያንም ከመፍረስ መታደግ ላይ መሰረት ያደረገ አስተሳሰብ ላይ የቆመ ትግል ነው ይላል። በአንድ ወቅት በቢቢሲ የፖለቲካ ፓርቲንና የሰላማዊ ትግል አማራጭን ለምን እንደማይቀበል ተጠይቆ በተለይ ለአማራ ጥያቄዎች የፖለቲካ ፓርቲ በዚህ ወቅት ያን ያክል አመርቂ ውጤት ያመጣል ብለን አናምንም ሲል ተደምጧል። የዘርፉ ባለሙያዎች እንደሚመሰክሩለት ዘመነ ካሴ ጎበዝ የተግባቦት ሰው ነው። በነባሩ የማህበረሰቡ ቃላት ረገጥ አድርጎ ይናገራል። እናም ብዙ ወጣት አስተባብሮ የበላይ ዘለቀ ላቀው ቁጭት ላለበት ህዝብ የአይኑ ማረፊያ ሆኗል። የበላይን ሱሪ ሰፊ አበላሽቶበት ስንቱ ሰላቶ ጉልበቱን አየበት ሳይባል በፊት የአማራይቱ ልጅ ትግል በታሪኩ በሁለት ይከፈላል። አማራ ፍትህ ስትጓደልበት ወይ በጠመንጃው አሊያም በስክሪፕቶ ያስመልሳታል። ከአባ ባህራይ እስከ አለቃ ዘነብ ከአዲስ አለማየሁ እስከ ክርስቲያን ታደለ የበቀሉት የአማራ ልጆች ኢትዮጵያን ለማጽናት የታተሩት የሚታገሉት ብዕራቸውን አሹለው ነው። አድናቂዎቹ ራስ አርበኛ የሚሉት የሜጫው ተወላጅ ዘመነ ካሴ ግን ነፍጥ አንጋች ነው። የአማራ ትግል ቀለም ወረቀት ላይ ከመለቅለቅ ባሻገር መሆኑን ከተናገረ ከራርሟል። ገና በመጋቢት 2011 ዓ.ም በተድላ ጓሉ መዲና ደብረ ማርቆስ ተገኝቶ በአራት አቅጣጫ ከበባ ውስጥ ነን ብሏል። የፈራው ደርሶ አማራ ባለፉት 6 ዓመታት የምድር ሲኦል ነበር። የአማራ ህዝብ የሞታው ደሪ ማሳያ ይመስላል። አድናቂዎቹ እንደሚሉ ከሆነ ዘመነ ካሴ በማርያም ሲምል የጀግና ልብ ይማርካል። የትግል አባቱ በላይ ዘለቀ ጊዮርጊስን ያለ ጊዜ ሁሉም ነገር ያበቃ ነበር። አባ ኮስተር የባንዳ እረኛ ነበር። ዘመነ ካሴ የሚመራው ጦር በምዕራባውያን እየተጋለበ ወሎ አቃስታ ግንባር የደረሰውን የህወሓት ኃይል ያስቃሰተ የጀግና ውሃ ልክ ነው የሚሉለት እልፍ ናቸው። በታህሳስ ወር 2014 ዓ.ም የአርበኛ ዘመነ ካሴን ፋኖች ወሎ ሐይቅ ከተማ ተሰብስበው ቃለ መጠይቅ ሰጥተው ነበር። ላመስግና ዳነ የሚባል ሙጣት ወልዶ በአቃስታ ቀይ ጀብዱ እንደደረበ የሚናገር ወጣት የአማራነት ስሜትን የሰጡኝ እነ ዘመነ ካሴ ናቸው ብሏል። እንደተባለው በዚህ ትውልድ ውስጥ የአባ ኮስተርን ሱሪ ደግሞ እንደታጠቀ የሚነገርለት ጎጃሜ ከአለማ ዩኒቨርሲቲ እስከ ኤርትራ በረሃዎች ከወሎ ምድር እስከ ሜጫ የገጠር መንደር
ታምር እየሰራ መሆኑን ይገልጻል። የጎጃምን መሬት ቆሞ ላደመጠው ረመጡ አይጠፋም በላይ የረገጠው እንዲል ሰማይ በለው የዚያች ክብቄ መሬት በለምጨኑ ጀግና ወኔ እየተማሹ ባደጉ ልጆቿ መካከል በሚደረግ ውጊያ ቀውጢ የቀውጢ ሆናለች። ዛሬ ጎጃም የጀግና ምንጭ ናት የሚሉ በርክተዋል። ለወትሮ በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ሰቃዩ ተማሪ ጎጃሜ ነበር። በኢትዮጵያ ምጣኔ ሀብት ውስጥ ቱጃሩ ቆምጬ ነበር። በኢትዮጵያ የስልጣን ተዋረድ ውስጥ አማራም ከፋም ወንበሩ ጎጃሜ ነበር። በኢትዮጵያ ብዙሃን መገናኛ ውስጥ ባለሙያው ጎጃሜ ነበር። እነ ዘመነ ካሴ የለኮሱ ጦርነት ግን የተጠቀሱትን ዘርፎች ሁሉ ጎድቷቸዋል። የሆነው ሆኖ አንድ ለፋኖ ኃይሎች ድጋፍ የሚያሳዩ ምንጭ በዘመናችን ወንድ አይብቀልብሽ የሚለው የአባ ኮስተር እርግማን እንደ እናት እርግማን እየተሸረሸረ ይመስላል ይላሉ። ለዚህ ማሳያ ሲጠቅሱ በኤርትራ በረሃ ሳለ በላይ ዘለቀ ተብሎ ይጠራ የነበረውን ዘመነ ካሴን ያነሳሉ። የዚህ ሰው በጎጃም ምድር መብቀል የበላይ ዘለቀ እርግማን መሻሩን ያሳያል ብለውናል። ዘመነ ካሴ በደጋፊዎቹ ሲገለጽ ወፍራም፣ ልባም፣ ሰልጣና፣ ቆፍጣና፣ ተስፈኛ፣ ነፍጠኛ ነው። የሚቃወሙት ደግሞ ሆዳም፣ ግብዝ፣ ምሁርጠል፣ የተግባቦት ችግር ያለበት ተራ ሽፍታ አድርገው ይገልጹታል። የሆነ ሆኖ ሰውየው ከአማራ ምድር ከመሃል ጎጃም ከሜጫ ቀይ በቅሎ ይህ ትውልድ አዲስ ቀመር ይፈልጋል ይላል። ዘመነ ካሴ እንዲህ ሲል ከሰማችሁ የበላይ ዘለቀ መራራ እርግማን ከጎጃሚዋ እናት ማህፀን ላይ መፋቁ ይገለጥላቸዋል። በአድናቂዎቹ በቁጥር ከተቃዋሚዎቹ ይበልጣሉ። አንድ አድናቂው እንዲህ ይላሉ። ለዘመነ ካሴ አቻ ፍለጋ አትባዝን። የካሴ ባውቄ ልጅ በአማራ ፖለቲካ ሁሉ ሙሉ ሰብ ነው። ዘመነን ባትጠሉት ይገርመኝ ነበር። ዘመነ ካሴን ከፈለግን እንደ ኪም ጆንግ ኦን ወይም እንደ ጆሴፍ ስታሊን፣ ካሻን እንደ ኢሳያስ አፈወርቂ አሊያ እንደ ናፖሊዮን ቦናፓርት የእድሜ ልክ የአማራ ህዝብ ፕሬዝዳንት እናደርገዋለን። ዘመነ ካሴ ከቢቢሲ የአማርኛው ዝግጅት ክፍል ጋር በ2014 የትንሳኤ በዓል ሰበብ ተጋብዞ ሲናገር የኢትዮጵያ ፖለቲካ አፍ መፍቻ አማራ ጠልነት ነው ብሏል። እንዳለውም ከቱርክ እስከ ፖርቱጋል፣ ከእንግሊዝ እስከ ጣሊያን፣ ከህወሓት እስከ ብልጽግና በጥቁር መዝገብ ላይ የሚሰፍረው ህዝብ አማራ ነው የሚሉ ሊቃን በርክተዋል። በተለያዩ ሰነዶች ላይ እንደሚነበበው ከሆነ አማራ ነጻ ህዝብ ነው። አብዛኛው አማራ ነኝ ሲል ክርስቲያን ነኝ ማለቱም ነው። አንተና እኔ እስላምና አማራ ነን ካለ የተለያየነን እንዳለ ይቆጠራል። እንዲህ ያለውን ክፍተት የሚያሰሉት የኢትዮጵያ ጠላቶች አማራውን እየከፋፈሉ በየዘመናቱ አደጋ ይደቅኑበታል። ዘመነ መሳፍንት ማለት የአማራ መከፋፈል ነው። የአማራ ግልባጭ ኢትዮጵያ የምትሆንብንም በዚህ ምክንያት ነው። አማራው ሲከፋፈል በኢትዮጵያ ሰማይ ላይ ጠላት ያንዣብባል። አማራው ተባብሮ ሲነሳ የዚች እመቤት ተስፋ ያብባል። የሐምሌ 5 ቀን 28 ዓመተ ምህረት የጎንደሬ መምረር የአማራው የአንድነት ዋሽንት የተነፋበት አጋጣሚ ነበር። የሐምሌውን በነሐሴ ባህር ዳር ላይ የደገሙት አማሮች ወሎየን ከወልዲያ የሸዋን ሰው ከደብረ ብርሃን ጠርተው ከማይናቅ የአምቦ ልጆች መስዋዕትነት ጋር አብይን የ4 ኪሎ ጌታ አድርገዋል። የመሳሪያ ፈሙዝን የሚደፍነው ፍትህ ነው እንዲል ዘመነ ካሴ ያለፉት 5 ዓመታት ለኢትዮጵያውያን የሰቆቃ ነበሩ። ለውጡ ተደናቅፏል ወይስ ፈተናውን አልፏል የሚለው ጉንጭ አልፋ ሙግት አክትሟል። ይልቅ እያንዳንዱ ኢትዮጵያዊ ምን በልቼ ልኖር፣ ምን በልቼ ልደር፣ ሳልሞት ቤቴ ገባ ይሆን በሚሉ የህልውና ጥያቄዎች ተሳስሯል። የአማራ ልሂቃን እንደሚሉ ከሆነ ከሁሉም ህዝቦች በባሰ ሁኔታ አማራው ዳግማዊ አይሁድ፣ ዳግማዊ ኮርድ፣ ዳግማዊ ቱትሲ ሆኗል። ዘመነ ካሴ የአማራ ሀገሩ ወያኔ የፈጠረው አማራ ክልል የሚለው በረት አይደለም ቢልም ደሙን ረጭቶ አጥንቱን አጽንቶ ያቆማት ሀገሩ እሳት ረመጥ ሆናበታለች። ይህን ሀቅ ቀድመው ከተረዱት የአማራ ልሂቃን ቀዳሚ ዘመነ ካሴ እንደሆነ ይገለጻል። የኢትዮጵያ ዘመናዊ ትምህርት እንደ ልህቀት ከተቆጠረም ዘመነ ከበቂ በላይ ተምሯል። የህወሓት ስልጣን ካስከበረ ዘመነ ገና በህዳር 2010 ዓ.ም በአማራ ክልል የአካባቢ ደንና የዱር እንስሳት ጥበቃና ልማት ባለስልጣን ውስጥ ከፍ ያለ ስልጣን ተሰጥቶት ነበር። ሰውየው ግን ደን ከመጠበቅ ይልቅ መደበቂያው አደረገው። የዱር እንስሳ ከመንከባከብ በዱር ወደ መኖር አዘነበለ። ዘመነ ካሴ የአማራ ህዝባዊ ኃይል ብሎ ታላቁን ህዝባዊ ታጣቂ ቡድን ፋኖ አድርጎ ሲመራ ቆይቶ አሁን የአማራ ፋኖ በጎጃም ሰብሳቢ ሆኗል። ከአማራ ታላላቅ የፋኖ መሪዎች ጋር ይገናኛል። አርበኛ መሳፍንት ተስፉ ከ3 ዓመት በፊት ዘሜ ደውሎልኝ ነበር። አባቴ ነህ፣ ከሰሞኑ ተገናኝተን እናወጋለን ብሎኛል እያሉ ተናግረዋል። ገና ከ3 ዓመት በፊት ዘመነ ካሴ ባንደበቱ ስንት ተከታይ አለ ብሎ ለጠየቀው የቢቢሲ ጋዜጠኛ በብዙ ሺዎች የሚለውን ያዝ፣ በቅርቡ በብዙ ሚሊዮን እንሆናለን የሚለውን ጨምር እንዳለው እየታሰረ እየተፈታም ቢሆን የሰበሰባቸው የተራራው ህዝብ ልጆች ለቁጥር አስቸግረዋል። አንድ የፋኖን ጉዳይ የሚከታተል ጋዜጠኛ ዘመነ ካሴ የሚመራው ጦር ከሜጫው ከባድ ከበባ አምልጦ የሸሸበት ብቃት የበላይ ዘለቀን የሶማ ተራራ ጀብዱ ያስታውሳል ይላል። ጎጃሚዎቹ ያንን የሶማ ተራራ ታሪክ ሲያስታውሱ በቀዳማዊ ኃይለ ሥላሴ ላይ የተቀዳጁት ድል ያኮራቸዋል። የዘመነ በወዳጆቹ ተታሉ በ2015 ዓመተ ምህረት ለእስር መዳረግ የአባ ኮስተርን በቀሳውስቱ ተሸውዶ እጅ መስጠት ይመስላል ይላል የታሪክ ንባብ። የብልጽግናው መሪ የፋኖን ልብ ምት እንደ በላይ ዘለቀ አደርጋለሁ ቢል እንኳን ዳግማዊ አዲስ አለማየሁን፣ ዳግማዊ ነጋሽ በዛብህን፣ ዳግማዊ ይሁንኔውን፣
ዳግማዊ አጥናፉ አባተን በዚህ ትውልድ ውስጥ ቀስቅሶ ጠላት ያበዛል ብለው የሚሰጉለት አሉ። የዘመነ ካሴን ጦር በሌብነት የሚያነሱ አጋጥመውናል። በ2014 የደሴ ቆይታው በዚህ ታምቶ ነበር። ሌሎች ደግሞ እነ ዘመነን እንዲህ የሚጠረጥሯቸው የአቀስታን ታምር በደንብ ያልሰሙ ናቸው ብለው ይቆጣሉ። አቀስታ ምሽግ አካባቢ መጀመሪያ በመድረስ የዘመነ ካሴን ፋኖ የቀደመው አልነበረም። ተዋጋ፣ ተናነቀ። 217 የቲዲኤፍ ፋይል ደምስሶ 7 ጓዶቹ ላይ ሞትና ቁስለት ደርሶ ምዕራብ ወሎን ከህወሓት መዳፍ ፈለቀቃት። አሁን ዘመነ ከህወሓት ጋር ተባብሮ አብይን ስለመጣል እየመከረ ነው ሲባል እንሰማለን። ለዚህም እንዲመቸው አስመራ ገብቷል ይባላል። ብርሃኑ ነጋ አለቃው ሳሉ የአርበኞች ግንቦት 7 የፖለቲካ ዘርፍ ኃላፊ ሆኖ ከአስመራ ውብ ህንፃዎች አንዱ ተሰጥቶት ይኖር ነበር። በእርግጥም የፋኖ መሪ ሆኖ አስመራ ከገባ ኢሱ ያላቸውን ሁሉ እንደሚሰጡት ይገመታል። ውዋ ልጃቸው ኤልሳ ኢሳያስን ሳይቀር ኤልሳ ወታደር ናት። ሳዋ ገብታ ሰልጥናለች። የመረቋትም ወዲ አፎም ናቸው። እናም የፖለቲካ ጋብቻ ብርቅ ባልሆነባት አፍሪካ ኢሱ ዘመነን ለመያዝ ያችን የውበት ጸዳለ ቢድሩለት ምን ይገርማል። ይህ በእንዲህ እንዳለ ዘመነ ካሴ ለምክክር ኮሚሽን ሰዎች አስፈሪ መልእክት አስተላልፏል። በመስፍን አርአያ ላይ ዝቷል። ዘመነ ቃል በቃል መስፍን አርአያ የሚመራው በጥላቻ ፊቱ የተሸበሸበ ስብስብ ከአብይ አህመድ ጋር ተሰልፎ የአማራ ህዝብ ላይ ድምጽ በሌለው አደገኛ መሳሪያ በጭካኔ መተኮስ ከጀመረ 1 ዓመት አልፎታል ብሏል። ዘመነ በእጁ ጽፎ ባሰራጨው መግለጫ የአብይ መድፍና ድሮን የመስፍን አርአያና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀትና የህሉና ትግሉን ለማቆላሸት ሌት ተቀን እየሰሩ ይገኛሉ። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበር ሰካ እያለ ነው የሚል መልእክት ይነበባል። በየቀኑ በህዝባችን ደም በሚታጠብ የአማራ መሬት ላይ ቆመው በኋላ አልተወከልንም እንዳትሉ አጀንዳ ሰበሰበን፣ አማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጠላቶቹ ብዛት የጥላቻቸው ጥልቀት እያለ መገረሙም መቆጣቱም አይቀርም የሚለው ዘመነም እነዚህ ደመቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ ሲል አስፈራርቷቸዋል። ዘመነ አክሎ በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ የአማራ ትግል አይኖርም። የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ብሏል። በመጨረሻ መስፍን ሆይ በማለት ኮሎኔል መስፍን ማለት ልክ ይሆናል ብሎ የፕሮፌሰርነት ማረጋቸውን ወደ ወታደራዊ ማረግ በመቀየር አይናችሁ እያየ የአማራ ህዝብ ያሸንፋል፣ የእናንተም አንገት በአፍረትና በመሸማቀቅ ጉልበታችሁ ድረስ ይደፋል። ያንኑ አንገታችሁን ይዘን ህዝብና ፍትህ ፊት እናቆማችኋለን። ዋ ያኔ ዋ በማለት ቀጭን ማስፈራሪያም ልኮላችኋል። የኛና በቃን። አስተያየት መስጫው ለእናንተ ክፍት ነው።